ሰላም ጤና ይስጥልን ክብራትና ክብራን የከፋ ቴሌቪዥን ተከታታዮች እንደምን ቆያችሁ? ለዕለቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ምህረት ብርሃኑ ቆይታ አደርጋለሁ። ወደ ዜናዎች ስናልፍ በበጋ ወቅት የአረንጓዴ አሻራ ተከላ መርሃ ግብር ከ1.3 ሚሊዮን በላይ ዘርፈ ብዙ ጠቀሜታ ያላቸውን ችግኞች ለመትከል ቅድመ ዝግጅት መደረጉን የጠሎ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽፈት ቤት ገለጸ። የጽፈት ቤቱ ኃላፊ አቶ አፈወርቅ አደመ እንደገለጹት መርሃ ግብሩ በ3 የተከላ ወቅት የበጋ የክረምትና የአንድ ቀን ተብሎ በ3 ዙር እንደሚከናወን ጠቁመዋል። መርሃ ግብሩ በግንቦት 7 2017 ዓ.ም እንደሚካሄድ የገለጹት ኃላፊው እንደ ሙዝ፣ አቮካዶና ሌሎች የኢኮኖሚ ጠቀሜታ ያላቸው ችግኞችን ለመትከል በካርታ የተደገፈ 21 የተከላ ቦታ ተለይቷል ብለው ለዚህ የሚሆን ጉድጓድና ችግኝ መዘጋጀቱን አብራርተዋል። ከአሁን በፊት በአረንጓዴ አሻራ መርሃ ግብር የተተከሉ የፍራፍሬ ምርቶች ላይ አመርቂ ውጤት ታይቷል ያሉት አቶ አፈወርቅ ይህንን በጥራትና በብዛት ከአካባቢ ገበያ እስከ ማዕከላዊ ገበያ ለማቅረብ ትኩረት ተሰጥቶ እየተሰራ መሆኑን ገልጿል። ዘገባው የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ነው። የህዝብና የመንግስት በጀትን ለታለመለት ዓላማ ለማዋል የበጀት ሰሚ አካላት በቅንጅት መስራት እንደሚገባቸው የጠሎ ወረዳ ፋይናንስ ኢኮኖሚ ጽፈት ቤት አሳሰበ። ጽፈት ቤቱ የ2018 በጀት ዓመት የበጀት ሰሚ አካላት ጋር ውይይት አካሂዷል። ዘገባው የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ነው። ብሩክታዊት ብርሃኑ ታቀርበዋለች። በመድረኩ ተገኝተው የመክፈቻ ንግግር ያደረጉት የፋይናንስ ጽፈት ቤት ምክትል ኃላፊና ግዢ ክፍያና ንብረት አስተዳደር ስራ ሂደት አስተባባሪ አቶ አሸናፊ አደመ እንደተናገሩት የወረዳ ማህበረሰብን ልማትና መልካም አስተዳደር ስራዎች ለማስፈጸም የሚውል በጀት በአግባቡ ለማስተዳደር የበጀት ሰሚ አካላት ቅንጅት ወሳኝ ነው ብለዋል። ምክትል ኃላፊው አክለውም ውስን የህዝብና መንግስት በጀትን ለታለመለት ዓላማ ለማዋል በጀት ሰሚ አካላት ትኩረት ሰጥተው መስራት አለባቸው ብለዋል። በእቅድና በጀት አዘገጃጀት ሂደቶች የቀጣይ ዓመትን የልማትና መልካም አስተዳደር ስራዎች ዝርዝር ሁኔታን በታማኝነትና በጥራት ከማዘጋጀት አንጻር አስፈጻሚ መስሪያ ቤቶች የበጀት ጥሪ በጊዜ ሰሌዳ ከማሳወቅ አንጻር የሚታየው ክፍተት መታረም እንደሚገባም የበጀት አስተዳደር ቡድን አስተባባሪ አቶ ከሮ ኢራጎ አብራርተዋል። የበጀት አስተዳደር ስርዓቱን ከእቅድ አፈጻጸም ጋር በተጣጣመ ሁኔታ ለማስኬድ እንዲቻልና ይበልጥ ውጤታማ ለማድረግ የበጀት አደረጃጀትና አሰራር ሊኖር እንደሚገባም አቶ ከሮ ጠቁሟል። የስራ ኃላፊነትና ተጠያቂ እንዲሁም የስራ ትስስር የበጀት አጠቃቀምና ቁጥጥር ስርዓትን ለማጠናከርና በበጀት አስተዳደር ስርዓቱ የሚስተዋሉ የአፈጻጸም ችግሮችን በዘላቂነት ለመፍታት የሚያስችል ሰነድ በጽፈት ቤቱ በጀት አስተዳደር ቡድን መሪ በአቶ ሻምበል አስራት ቀርቧል። በመድረኩ የ2018 በጀት ዓመት የወረዳ የመልማትና መልካም አስተዳደር ዝርዝር ተግባራት ጥራትና የሚያስፈልገው በጀት መጠን የመንግስትን በጀት አቅምና የውስጥ ገቢ ምንጭን መሰረት ባደረገ መልኩ መስራት እንደሚገባ አስተያየት ተሰጥቶበታል። የሽግግር ዘመን የተለያዩ ኃይሎች ወደ ተመሳሳይ ዓላማ በመሰባሰብ አንጻራዊ ሰላምና መረጋጋት የሚፈጠርበት እንደሆነ ተገለጸ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የከፋ ዞን ማዕከል አመራር የወረዳና የከተማ አስተዳደር አስተባባሪ አካላት የመሃሉ ዘመን ወጥመድ መሻገር በሚል መሪ ሐሳብ ውይይት አካሂደዋል። ቤተልሔም መምሩ በመድረኩ ንግግር ያደረጉት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ የለውጡ መንግስት በርካታ ፈተናዎችን አልፎ በሁሉም መስክ በርካታ ውጤት እያስመዘገበ እንደሚገኝ እንዲሁም በጸረ ለውጥ ኃይሎች እንዳይቀለበሱ ጠንክሮ መስራት ያስፈልጋል ብለዋል። ፓርቲያችን እንግዲህ ወደ ለውጥ የገባው በርካታ የህዝብ ብሶቶች፣ ችግሮች ነበሩ፣ የመልካም አስተዳደር ችግሮች ነበሩ። እነዛ ብሶቶች ግፊት አድርገው ከውስጥ ደግሞ የመለወጥ ፍላጎትም ነበረ። ያንን ይዞ ነው የተፈጠረው። ከዛ በኋላ እንግዲህ በለውጡ ወቅት በርካታ ተግዳሮቶች ነበሩ። ለውጥን የመቃወም ያለመቀበል የመሳሰሉ ነገሮች ነበሩ። ያንን ለማለፍ በጣም በርካታ ውጣ ውረዶችን የማለፍ የማረጋጋት የነበረውን የጸጥታ ችግር የማስተካከል ኢንፎርማል የሆኑ አደረጃጀቶች ነበሩ። ያንን ወደ ፎርማል የመለወጥ ህግና ስርዓት ሊከበር የሚችልበትን ዲሞክራሲያዊ ስርዓት የማራመድ በርካታ አማራጭ ያጡ ውስጥ ገብቶ መታገል ያልቻሉ አካላት ነበሩ። እነዚህ ወደ ውስጥ በሰላማዊ በሆነ መልኩ ገብተው መታገል የሚችሉበትን ምህዳር የመፍጠር ስራዎች ተሰርተዋል። ፖለቲካሊ እነዚህ በተሳካ መልኩ ለውጥ ያመጡበት ሁኔታ ነው ያለው። ከኢኮኖሚ አንጻር ደግሞ በጣም ወደ ኋላ የወረደና ብዙ ኔጋቲቭ ውስጥ የነበረ ኢኮኖሚ ነበረ መንግስት የተረከበው። ያንን ለማስተካከል ደግሞ የኢኮኖሚ ማሻሻያ ፕሮግራሞችን በማድረግ ለውጥ የመጣበት ሁኔታ ነው ያለው። በኢኮኖሚው ወደ ተሻለ ምዕራፍ መሸጋገር የሚቻልበት ሁኔታ እንዲፈጠር ተደርጓል። የለውጡ መንግስት በርካታ ፈተናዎችን ወደ እድል ቀይሮ በማህበራዊ ኢኮኖሚያዊና ፖለቲካዊ መስኮች አመርቂ ለውጥ እያመጣ መሆኑን የገለጹት አቶ እንዳሻው
የተገኙ ለውጦችን አጠናክሮ ማስቀጠል ያስፈልጋል ብለዋል። እነዚህ ያመጣናቸው ለውጦች ምናልባት አሁን መስፈንጠሪያ መንደርደሪያ መሆን የሚችሉበት ሁኔታ ነው መሆን ያለበት እንጂ ለውጥ አመጣናል ብለን መቀመጥ የሚችልበት ሁኔታ መኖር የለበትም። የህዝባችን ጥያቄዎች ገና ብዙ አሉ። ኢኮኖሚያዊ ጥያቄዎች አሉ፣ ማህበራዊ ጥያቄዎች አሉ። እነዚህን መመለስ የሚያስችል አቅም አመራር መፍጠር የሚችልበት ሁኔታ መኖር መቻል አለበት። እንግዲህ አንድ ስኬት ከመጣ በኋላ ስኬቱን አምኖ ከተቀመጠ አመራሩ መዘናጋት ይመጣል። ስለዚህ መዘናጋት አያስፈልግም። ያ ስኬት ለሌላ ቀጣይ ስኬት ማዘጋጀት የሚችልበት ሁኔታ መኖር መቻል አለበት። ምናልባት ስኬቶቻችን እያልን ስንመጣ ደግሞ የውጭ ኃይሎችም አንዳንድ ከውስጥም ይህን ስኬት ወደ ኋላ ለመቀልበስ የተለያዩ ጥረቶች የሚደረጉት ዘመቻ አለ። ያንን ዘመቻ በጥንቃቄ ማወቅ፣ መለየት፣ ለዛ አስፈላጊውን መፍትሄ ማበጀትና የተጀመረውን የለውጥ ጉዞ ማስቀጠል የሚችልበት አጠቃላይ ሁኔታ እንዲኖር መደረግ አለበት። የከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አጥናፉ ኃይሌ በበኩላቸው የለውጡን ዘመን ተግዳሮቶች በተገቢው በመረዳት ይህንን ወደ እድል መቀየር የሚያስችል የሀሳብና የተግባር አንድነትን በመፍጠር በቁርጠኝነት የተሰጠንን ኃላፊነትና ተግባር መወጣት ያስፈልጋል ብለዋል። ያለፉት አመታት ፓርቲያችንም ሆነ መንግስታችን በርካታ ስራዎችን ሰርቷል። እንደ ሀገር ብዙ ውጣ ውረዶችን ታልፏል። ያው እዚህ ሲደረስ እንዲሁ አልጋ በአልጋ አይደለም የተደረሰው። ብዙ ችግሮች ነበሩ። ሰው ሰራሽ ችግር፣ የተፈጥሮ ችግር ነበረ። እነዚህን ችግሮች ተጋፍጦ ነው እዚህ መድረስ የተቻለው። አሁን ያለንበት ወቅት የመሀል ዘመን የተባለበት ምክንያት በተለይ ከዛሬ 7 አመት በፊት በተለይ የለውጡ ዋዜማ ጊዜ በርካታ ችግሮች በሀገራችን ነበሩ። የጸጥታ ስጋት ነበረ። ሀገር እንደ ሀገር የመቀጠል የህልውና ጥያቄ ነበረ። ይህንን ችግር ተሻግረን ለውጡን አልፈን ለውጡን ተቀብለናል። በተለይ በለውጡ ዋዜማ የነበሩትን ችግሮችን ተሻግረን ለውጡን ስንቀበል እፎይታ ተፈጥሯል በሀገራችን። ያንን እፎይታ ተከትሎ ደግሞ ሌሎች ችግሮች፣ የውስጥ ችግሮች ናቸው ተፈጠሩት። ወደ ኋላ ሊመልሱ የሚችሉ የትላንትናውን ስርዓት በመናፈቅ የትላንትናውን ችግር በመናፈቅ እንደገና ደግሞ ሀገር ውስጥ የተለያዩ ግጭቶች፣ አለመረጋጋቶች እንዲፈጠሩ የተደረገበት አግባብ አለ። አሁን ተረጋግተን የምንቀመጥበት ጊዜ አይደለም። ትላንት ሰርተናል ብለን ወደ እርካታ የምንሄድበት አይደለም። አሁንም በርካታ የህዝብ ጥያቄዎች አሉ፣ በርካታ የልማት ጥያቄዎች አሉ። ያንን የህዝብን ጥያቄ ልመልስ በሚያስችል ሁኔታ ተጠናክረን መስራት አለብን። ይህን ስንል የውስጥ ችግራችንን መፍታት የለብንም ማለት አይደለም። ህዝባችን የሚያነሳው ጥያቄ አለ፣ የልማት ጥያቄ፣ የመልካም አስተዳደር ጥያቄ አለ። ለምሳሌ በየቦታው ስንሄድ የአገልግሎት አሰጣጥ ችግር ይነሳል። ስለዚህ እዚህ የተሰበሰበ የመንግስት አመራር እያንዳንዱ ተቋም ውስጥ ያለውን ችግር በደንብ ማየት መቻል አለበት። በተለይ የመልካም አስተዳደር ጉዳይ፣ የህዝብ አገልግሎት አሰጣጥ ጉዳይ ላመጣው ሀሳብ ወይም ህዝብ ይዞ ለመጣው ጥያቄ ምን ያክል ጊዜ ወስደን ነው ጥያቄ እየመለስን ያለ ነው ወይስ እያዘገይን እያንከባለልን ህዝብን እያማረርን ነው የሚለው ጉዳይ በትክክል ታይቶ ለህዝብ አገልግሎት መስጠትና በተለይ ነቅቶ መስራት አስፈላጊ ነው። ከመድረኩ ተሳታፊዎች ያነጋገርናቸው የጨታ ወረዳ ብልጽግና ፓርቲ ጽህፈት ቤት ፖለቲካና የህዝብ ግንኙነት ዘርፍ ኃላፊ አቶ አለሙ ዘውዴ እንደ ሀገር ብሎም በዞናችን ገዢ ትርክት በማህበረሰቡ ውስጥ በመገንባት ሀገራዊ መግባባትን መፍጠር ይገባል ብለዋል። በሀገሪቱ ደረጃ ለውጡን ተከትሎ በርካታ ፈተናዎችን ተሻግሮ ትልቅ ምርታ ያመጣ ያለበት ሁኔታ ላይ ነው ያለነውና ትላልቅ ፕሮጀክቶችንም ትላልቅ ልማቶችንም የህዝባዊ አንድነቱንና ሰላምን የህዝብን ሰላም ከማረጋገጥ አንጻር ትላልቅ ስራዎችን በሀገር ደረጃ የሰራበት ሁኔታ አለ። እንደ ክልላችንም ስንመጣ በርካታ ይሄ ክልላችን እንደመነሻ ራሱ ስናይ ብልጽግና ፓርቲያችን ያመጣው ትሩፋት ብለን መውሰድ እንችላለን። የህዝቡን አንድነትና ሀገራዊ አንድነትን የጋራ ትርክቶችን በሚያጸና መልኩ ትልቅ ስራዎችን የሰራበት ሁኔታ አለ። ይህን ደግሞ ማስቀጠል መቻል አለበት። በውይይት መድረኩ የከፋ ዞን ማዕከል አመራሮች፣ የወረዳና የከተማ አስተዳደር አስተባባሪ አባላት ተገኝተዋል። በክልሉ 6ቱም ዞኖች የተቀናጀ ኩፍኝ መከላከያ ክትባት ዘመቻ ድጋፍና ክትትል እንደሚያደርግ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ ገለጸ። ቢሮው የተቀናጀ የኩፍኝ መከላከያ ክትባት ዘመቻን ከግንቦት 6 እስከ 15 2017 ዓ.ም እንደሚሰጥ አስታውቋል። ዘገባው የክልሉ ጤና ቢሮ ማህበራዊ ትስስር ገጽ ነው። አንተነህ ፍቃዱ
የክልሉ ጤና ቢሮ የእናቶች ህጻናትና አፍላ ወጣቶች እና ስርዓተ ምግብ ዳይሬክቶሬት ዳይሬክተር አቶ መሰረት ወልደ ማርያም የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ ድጋፍና ክትትል ቡድን አባላት በክልሉ 6ቱም ዞኖች የተቀናጀ ኩፍኝ መከላከያ ክትባት ዘመቻ ድጋፍና ክትትል እንደሚያደርጉ ገልጸዋል። የኩፍኝ ክትባት በግንቦት 6 2017 ዓ.ም ጀምሮ ለተከታታይ 10 ቀናት እድሜያቸው ከ5 ዓመት በታች የሆኑ 527954 ህጻናት የተቀናጀ የኩፍኝ መከላከያ ክትባት እንደሚያገኙም ገልጸዋል። የዘመቻው ቅድመ ዝግጅት ስራዎች በተለይ መድኃኒትና የመገልገያ ቁሳቁሶች ተጠናቆ ወደ ዘመቻ እየተገባ ነው ያሉት አቶ መሰረት ህጻናት የተዘጋጀላቸውን ክትባት በተገቢው መውሰዳቸውን የዞን የወረዳ ጤና ባለሙያዎች እና ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እንደሚሰሩ ገልጸዋል። የክልሉ ጤና ቢሮ ድጋፍ እና ክትትል ቡድን አባላት በዘመቻው የኩፍኝ መከላከያ ክትባት ከመስጠት ጎን ለጎን ሌሎች የህጻናት እና የእናቶችን ጤና ስራዎችን የሚያጠናክሩ ተግባራትን ይሰራሉ ብለዋል። የድጋፍና ክትትል ቡድን አባላት እንደገለጹት በዚሁ የክትባት ዘመቻ ተጠቃሚ ለማድረግ የታለመላቸው የህብረተሰብ ክፍሎች ጊዜያዊ እና ቋሚ ክትባት መስጫ ቦታዎች ሲሰጥ ለህብረተሰብ ክፍሎች በተገቢው መዳረሱን ክትትል እናደርጋለን ብለዋል። የክልሉ ጤና ቢሮ እናቶችና ህጻናት ዳይሬክቶሬት የክትባት ባለሙያ አቶ ዘሪሁን ታምራት የቡድኑ የዘመቻ ወቅት ስራዎችን በሰነድ አቅርበው በሰፊው ተወያይቶበታል። በክልሉ በሁሉም ዞኖች በተመሳሳይ ወቅት የሚሰጠው የተቀናጀ የኩፍኝ መከላከያ ክትባት ዘመቻ ከግንቦት 6 እስከ 15 2017 ዓ.ም ጀምሮ እንደሚሰጥም ታውቀዋል። በምስራቅ አፍሪካ ያለውን ቀጠናዊ ደህንነት ለማስጠበቅ ቀጠናዊ የጸጥታ ተቋማትን ማጠናከርና በትብብር መስራት አስፈላጊ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የአፍሪካ መረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጠናዊ ስብሰባ በኢትዮጵያ አስተናጋጅነት እየተካሄደ ይገኛል። ኢትዮጵያ ዘላቂ ሰላም የሚረጋገጠው መተማመንን በመገንባት በጋራ እድሎቻችን ላይ በመስራትና በማጽናት ነው ብላ እንደምታምን ተናግረዋል። የአጀንዳ 2063 ግብ ሰላማዊ ግጭት የሌለባትና የእድገት እድሎች የሰፉባት አፍሪካን እውን ማድረግ አጀንዳ መሆኑን አብራርተዋል። ኢትዮጵያ ለአካባቢ ሰላም ለዓመታት በጽናት የቆመች ሀገር መሆኗን አንስተው ይህ የኢትዮጵያን የማይናወጽ ለአካባቢ ሰላም የመቆም ተግባር ማንም ሀገር ጎረቤቱ በሰላም እጦት እየተናወጸ መበልጸግ የሚችል የለም ከሚል እምነት የሚፈልቅ አቋም ነው ሲሉ ገልጸዋል። ሀገራት ከግጭት ይልቅ ትብብርን ሲመርጡ ምን ያህል ማሳካት እንደሚችሉ ተመልክተናል ሲሉ የገለጹ ሲሆን ስለሆነም አፍሪካውያን ለሰላማችን ኃላፊነቱን በመውሰድና በቅንጅት ለጋራ ሰላም መስራት አለብን ብለዋል። ኢትዮጵያን ጨምሮ የ13 ሀገራት ተወካዮች፣ የአፍሪካ ህብረት ተወካዮች፣ ዲፕሎማቶችና የተቋማት ተወካዮች የሚሳተፉበት የ3 ቀናት ቀጠናዊ ጉባኤ በአዲስ አበባ እየተካሄደ ይገኛል። ፋና ሚዲያ ኮርፖሬሽን የዘገበው። የሚዋዥቅና ተለዋዋጭ የሆነ የመጣውን የበልግ የመጨረሻ ጊዜያት የዝናብ ስርጭት በአግባቡ ጥቅም ላይ ማዋል እንደሚገባ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። ዝርዝር አለን። በኢንስቲትዩቱ የትንበያ ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ እንደገለጹት ባለፉት 3 ወራት የበልግ ዝናብ በሚያገኙ የሀገራችን ክፍሎች መደበኛና ከመደበኛ በላይ የሆኑ የዝናብ መጠንና ስርጭት ነበራቸው ብለዋል። ከዓመታዊ የዝናብ ስርጭት 55 በመቶውን በበልግ ወቅት የሚያገኙ የሶማሌ ክልል ደቡባዊ ክፍል፣ የጉጂና የቦረና ዞኖች፣ የሲዳማ፣ የደቡብ ምዕራብ፣ የደቡብ ኢትዮጵያ ክልሎች እንዲሁም በልግ ሁለተኛ የዝናብ ወቅታቸው በሆነባቸው አካባቢዎች እስከ 350 ሚሊ ሜትር የዝናብ መጠን መመዝገቡ ገልጸዋል። ባለፉት 3 ወራት የነበረውን የዝናብ መጠንና ስርጭት ለበልግ የግብርና ስራዎች፣ ለእንስሳትና ለሰው መጠጥ ውሃ እንዲሁም ለእንስሳት መኖ አቅርቦት እጅግ ጠቀሜታ ነበረውም ብለዋል። ለበልግ ዝናብ መፈጠር ምቹ ሁኔታ እንዳለና በ24 ሰዓታት ውስጥ 126 በሚደርሱ አካባቢዎች ከ30 እስከ 102 ሚሊ ሜትር የሚደርስ እጅግ ከባድ መጠን ያለው ዝናብ መመዝገቡንም አብራርተዋል። በቀሪው የበልግ ወቅት የግንቦት ወር በደቡብና ደቡብ ምዕራብ የሀገሪቱ ክፍሎች የተሻለ የደመና ሽፋን እንደሚኖር ጠቅሰው በምዕራብ የሀገሪቱ ክፍሎች፣ በደቡብ የኦሮሚያ ክልል ዞኖች፣ በሲዳማ ክልልና በደቡብ ምዕራብ አካባቢ የተሻለ የዝናብ መጠንና ስርጭት እንደሚኖር ጠቁመዋል። የሚኖረው የዝናብ መጠን የግብርና እንቅስቃሴዎችን ለመከወን፣ የአካባቢ ጥበቃ ስራዎችን ለመስራት፣ የተፋሰሶች ውሃ የመያዝ አቅም እንዲሻሻል በማድረግ ጠቀሜታ እንደሚኖረውም አመላክተዋል። የበልግ ወቅት የዝናብ መጠንና ስርጭት የመዋዠቅና ቦታ ቦታ ተለዋዋጭነቱ ከፍተኛ እየሆነ በመምጣቱ የሚኖረውን የዝናብ ስርጭት በአግባቡ በመሰብሰብ ጥቅም ላይ ማዋል እንደሚገባም አስገንዝበዋል።
የሚኖረው የአየር ሁኔታ ለወባ ትንኝ መራባት ምቹ ሁኔታ ሊፈጥር ስለሚችል ማህበረሰቡ አካባቢውን የማጽዳትና የታቆሩ ውሃዎችን የማፋሰስ ተግባር ማከናወን እንደሚገባቸውም አመላክተዋል። በመጨረሻም ስፖርት የዳዲበን እግር ኳስ ቡድን አካባቢውን በበለጠ ሁኔታ እንዲያስተዋውቅ እየተደረገ ያለው ድጋፍ ተጠናክሮ እንደሚቀጥል የጊምቦ ወረዳ አስተዳደር ገለጸም። ቡድኑ የክልሉ የክለቦች ሻምፒዮና በበላይነት አጠናቆ ሲመለስ በወረዳው ደማቅ አቀባበል ተደርጎለታል። ዘገባው የባልደረባችን በላቸው በላይ ነው። ምህረት ማሞት አቀርበዋለች። ሶስተኛውን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የክለቦች ውድድር በተርጫ ከተማ ሲካሄድ የቆየ ሲሆን የሻምፒዮና አሸናፊ የሆነው የጊምቦ ዳዲበን እግር ኳስ ቡድን በውፋ ከተማ ደማቅ አቀባበል ተደርጎለታል። የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሮ ሰፋ ባስተላለፉት የእንኳን ደስ ያላችሁ መልእክት ወረዳው በስፖርት ብቻ ሳይሆን በሌሎች የልማት ተግባራትም በዞንም ሆነ በክልል ደረጃ አርአያ መሆን የቻለ ወረዳ ነው ብለዋል። ወረዳችን በስፖርት ብቻ ሳይሆን በሁሉም ዘርፍ ስኬታማና በህዝባችን በነቃ ተሳትፎ በልማቱም ሆነ በሌሎች ተግባራት ወደፊት እየገሰገሰ ያለና ለዞኑም ሆነ ለክልሉ ሞዴል በመሆኑ እስካሁን የእውቅና መድረክ ካዘጋጁት ጥቂት መምሪያዎች በዚህ ዓመት ብቻ 4 ዋንጫ በልማቱ ያነሳ ሲሆን ዛሬ እንደሚታዩት 5ኛ ዋንጫ ነው ያገኘነው እና በ2017 እንኳን ደስ አላችሁ ትልቅ ድል ስለሆነ ማለት ነው። አሁንም ለወረዳችን ህዝብ የሚመጣ ዋንጫ ብዙ ስላለ እሱንም ማስቀጠል አለብን የሚለውን ለመግለጽ ነው። በስፖርት ዘርፍ በትብብርና በቅንጅት ከተሰራ ውጤታማ መሆን እንደሚቻል ማሳያ ነው ያሉት ዋና አስተዳዳሪው በቀጣይ በሁሉም ዘርፎች ተቀናጅቶ በመስራት ለውጤት መብቃት ይገባል ሲሉ አክለዋል። ከተባበርንና ከተቀናጀን ስኬታማ መሆን እንደምንችል በዛሬው በልጆቻችን ድል ለማየት ችለናል። በስፖርትም ሆነ በልማቱ በወረዳችን እየተመዘገበ ያለው አኩሪ ውጤትን ስንቅ በማድረግ አሁን እየታየ ያለውን አብሮነትንና አንድነትን አጠናክረን በሁሉም ዘርፍ የማህበረሰባችን ተጠቃሚነትን ማረጋገጥ ይጠበቅብናል። የጊምቦ ዳዲበን እግር ኳስ ቡድን ተጫዋቾች ከወረዳው የተገኙ መሆናቸው በተጫዋቾቹ ምንም አይነት ግብ ያልተቆጠረ መሆኑና በክልሉ ሁለተኛ ጊዜ ዋንጫ ማንሳት መቻሉ ልዩ አድርጓልን ብሏል። ልጆቻችንን በመተማመን በእኛ አካባቢ ልጅ መጫወት አለብን ብለን እንደ ወረዳ መንግስት አቋም በመያዛችን ይህንን ድል ያስመዘገቡት ከሌላ አካባቢ ሳይሆን በዚች አካባቢ በዚህ ወረዳ ውስጥ ያሉ ልጆች በመሆኑ በጣም ኩራት ይሰማናል። ሌላኛው ሁለተኛው ዋንጫ እስከሚያነሱ ድረስ ጎላችንን መረብ የተኛውን ተቃራኒ ቡድን አልነካም። ቡድኑ ላስመዘገበው የላቀ ውጤት የበኩላቸውን አስተዋጽኦ ላበረከቱ አካላት ሁሉ ምስጋናቸውንም አቅርበዋል። የወረዳው ባህል ቱሪዝምና ስፖርት ጽሕፈት ቤት ኃላፊ አቶ ተገኝ ማሞ በበኩላቸው ቡድኑ ቀጣይ የተሻለ ቦታ እንዲደርስ ድጋፉ ተጠናክሮ ይቀጥላልን ብሏል። ለተደረገላቸው አቀባበልና እየተደረገ ላለው ድጋፍ ቀጣይ ተጠናክሮ እንዲቀጥል ተጫዋቾቹና አሰልጣኞቹ ተናግረዋል። ነዋሪዎቹም በሰጡት አስተያየት በተመዘገበው ውጤት መደሰታቸውን ተናግረው ቀጣይ ድጋፋቸውን አጠናክሮ እንደሚቀጥሉም ቃል ገብተዋል። በቀጣይ በሀገር አቀፍ ውድድር ክልሉን በመወከል እንደሚሳተፉ ገልጸው የወረዳው መንግስት ለቡድኑ ግማሽ ሚሊዮን ብር ድጋፍ እንደሚያደርግም ቃል ገብተዋል። ከዚህ በተጨማሪ የተለያዩ ግለሰቦች ለቡድኑ የገንዘብ ድጋፍ አድርገዋል። በመርሃ ግብሩም የወረዳው ከፍተኛ አመራሮች፣ የሀገር ሽማግሌዎች፣ የስፖርት ዘርፍ አካላትና ሌሎች የማህበረሰብ ክፍሎችም ተሳታፊ ሆነዋል። የተከበራችሁ የከፋ ቴሌቪዥን ተከታታዮች ለዕለቱ ያዘጋጀናቸው ዜናዎች የእስካሁኖቹ ነበሩ። ዜናዎቹን እየመራው ምህረት ብርሃኑ ቆይታ አድርጌያለሁ። ሌሎች የጣቢያችን ዝግጅቶች ይቀጥላሉ። በእኔ በኩል ሰላም።